ይህ ቪዲዮ ከደረሰ ግን ያኔ አይ ዶንት ቲንክ ሶ ማን። ምን ልልህ መሰለህ ይህን ቪዲዮ ስትቀርጽ ማለት ነው አብርሃም ጋር ኦሬዲ አሁን ምሽት 5:30 ምናምን ሆኗልና አብርሃም ጋር አወራህ። ከዛ በመሃል እንዲህ አይነት ቪዲዮ ስለመቅረጽ ምናምን አስበን ከዛ ለምን እንዲያውም አሁን ልኬልህ ከዛ አንተ በአንተ ስኬጁል ይደርሳል ምናምን ተባብለን ነውና በጣም ብዙ ሀሳብ ነው ሄኖስ ማርያምን ከየት እንደምጀምር አይደለም ምን እንደምጠይቅህ። እንዴት ነህ ደህና ነህ ወይ? ለማንኛውም አይ ኖው ትጥራለህ ትሞክራለህ ያሰብከው እንደምትደርስ አይ ነው የተወሰነ ደረጃም ቢሆን ተረጋጋ። ጀስት የሆነ ታይም የሆነ ቦታ ላይ ሆነህ ይህን ቪዲዮ እያየህ እንደሆነ አይ ቢሊቭ ዩ ማን ሆፕ ምን ልልህ ነበረ መሰለህ ዛሬ ይህን ሳምንት 2 ሳምንት ምን እየተከናወነ ነበር መሰለህ? ያው የቴዲ አፍሮ ሙዚቃ ወጥቷል። ፕላስ ፎቶ ቤት እየሰራ ነው አይደል ነው አሁንም እየቀጠልከው እንደሆነ አይሆን አይደል ነው ብቻ እሱም ነገር እንዲደረሰ ምን ላይ ነህ? እሱንስ ነገር አስቀጠልከው ወይስ የለም? እና በዚህ አጋጣሚ ህይወት ለስቱዲዮ ማሰሪያ ሺህ ብር አስገብታለች ታስታውስ ከሆነ እና ትንሽ ደስም ብሎሃል አስደብሮሃል በዚህ ታይም አሁን ላይ ስቀርጽ ማለት ነውና የሆነ ጊዜ ሰውን እንደምታኮራ አይደል ነው ታኮራለህ ቢሊቭ ዩ ማን የሆነ ፓሽን እንዳለ አውቃለሁ። ትሞክራለህ እንደምትጥር አውቃለሁ። ብዙ እንደምታስብ አውቃለሁ። አጋጣሚ ፀጉርህም እየረገፈ ነው በማሰብ የተነሳ አንድ ቀን እንደምታሳካው የፈለግከው ደረጃ እንደምደርስ ፕላስ አቪዬሽን ላይ እቅድ ነበረ። ምን ላይ ደረስክ? እሱንስ ምን ላይ ገባህ ወይስ ተውከው? ሞክረህ ከሸፈ ወይስ ምን? ከሞከርክ በቂ ነው። ሞክረህ ግን ሳትሞክር ከተውከው እናድድብሃለሁ። ብቻ ይሄንን ልልህ ነው እና ደግሞ አብርሃም ጋር አሁን የረሳሁት ነበርና ይሄን ቪዲዮ ስቀርጽ በዋናነት ላወራ የፈለኩት ነገር ምንድነው? ከ3 አመት በኋላ ነው ቪዲዮ የሚደርስህና ከ3 አመት በኋላ ሜቢ አይ ቲንክ ግቢ ትጨርሳለህ ካልተጫርክ ማለት ነው። እና ግቢ ጨርሰህ አዲስ አበባ ትሄዳለህ የሚል እቅድ ነው ያለህ በዚህ ታይም እና እንዴት ነው አሁን ላይ አዲስ አበባ ሆነህ ነው እያየሁ ያለኸው ወይስ አልሄድክም የምታውቀው? ነው ኢትስ ታፍ ማን ብቻ ብዙ አስበህ ነበር ብዙ አቅደህ ብዙ አውርደሃል። መጀመሪያ ታይም ጀምሮ ፒሲ ከማስገዛት ጀምሮ ፒሲ አልገዛልህም። ኦንላይን ያን ስራ አይ ቲንክ ሚስተር ናትናኤል ጋር እየቀጠልክ ይሆን አይደል ነው የተውከው መስሎኝ የምትቀጥል የቀጠልክ ይሆን አይሆን አይደል ነው እሱንም ማወቅ እፈልጋለሁ። ምን ላይ እንዳለህ አስታውስ። የነበርክበት ቤት ይህን ይመስላል ዙሪያውን ላሳይህ። ያ የአንቺ ሰውነት ይሄን ሰውነትን ትራንስፎርም እንደምታደርገው አይ ቢሊቭ ዩ ማን ወይኔ ከእናትህ ጋር ታሳካዋለህ። ከድንግል ማርያም ጋር ከነ ልጇ የእሷ ምልጃና ጸሎት ካልተለየ ታሳካዋለህ። የሆነ ጊዜ ብቻ ያቺን ቀን አብረን እናከብራታለን እንዳትረሳ እሺ። እና ሌላው ምን ልልህ እፈልጋለሁ የመጣህበት እንዳትረሳ ነው። ምንም ይሁን የመጣህበት እንዳትረሳ። ብዙ እቅድ አለ እዚህ ሀገርም ጭምር ብዙ መስራት የምትፈልጋቸው ነገር ነበሩ። የራስህ ማርኬቲንግ ግሩፕ እንዲኖርህ ትፈልግ ነበር።
እዚህ እንጅባራ ውስጥ ብዙ ነገር አስበሃል። ይሄን ነገር አሁን አላወራህም። የሆነ ጊዜ በሰፊው ሜቢ አንተም ታስታውሰዋለህ። ይህን ስለ ምን እንደሆነ አገርህን የወጣህበትን መጥቀም አለብህ። የተወሰነ በትንሹ ቢሆን ማለት ነው። በዋናነት ራስህን አይ ቲንክ ሌላ ነገር ላወራ ነበረ። እሱ አይ ቲንክ የ3 አመት ፕላንህ አይደለም፣ ከ3 አመት በኋላ ያሉ ነገሮች ናቸው። እና በዋናነት ታርጌትህ ምንድነው? የዛሬ 3 አመት የራስህ የምትለው ነገር መኖር አለበት። አዲስ አበባ ሂደህ ሀስል ማድረግ አለብህ። ፕላስ ቲንክ ግቢ ከጨረስኩ በኋላ አቪዬሽን ሜቢ ለካቢን ክሬው ከተወዳደርክ አሪፍ አልሆነ ሁለቱን መሞከር አለበት። ካቢን ክሬው አሁን ላይ መሞከር የምትችል ይመስለኛል። ካልሆነ ፓይለት ፕሮግራሙንም በዚህ አካሄድህ እንኳን ውጤት የምትሰራ አይመስለኝም። ያው እስካሁን ባለው ጥሩ ቢሆንም ማለት ነው። እንደምንም ከተመረቅ ስር ይዘህ ከተመረክ ግን አቪዬሽን ፎር ለፓይለት እንደምታመለክት ሹር ዩማን ታመለክታለህ ብዬ አስባለሁ። እና ያኔም ውጤቱ ሪዛልቱ አሪፍ እንደሚሆን አስባለሁ። ብቻ ሞክር። try again and it makes be perfect one day. Hope you believe in God. እንግሊዘኛ ትቆይና ለአቪዬሽን ፕሮግራም ላይ አውላት ለፈተና ላይ ኢንተርቪው ብቻ ሄኖስ ይህን ቪዲዮ መቼም ብቻ ነው የምታየው። ስትስቅ ስትጫወት ብቻ አይደለም። ራስህን ሁሌ እንደምትሸውደው ለራስህ አንተና እኔ እንሸዋወድም። በውስጥ ያፈንካቸው ብዙ ህመሞች እንዳሉ አንተ ምን እናውቃለን። ምን ስቀው የራሳችን የውስጣችን አንተና እኔ እናውቃለንና ፈጣሪ ይረዳል። እንደዚህ አንዳች ነገር እንዲሆን አልቀርም። የሆነ ጊዜ እናሳካዋለን። ሁሌ እንዳለቀስን አንኖርም። እሺ አንተን አምናለሁ እና አደራህን እኔ ስኬትህን ለምን አላረክም ብዬ አይደለም። አንድ ነገር ልወቅስ የምፈልገው ነገር ግን ሳትሞክር ግን እንዳትቀር ፕሊዝ ሄኖስ። ሳትሞክር የሆነ ነገር አሁን ያልኩህን ነገሮች ሳትሞክራቸው እንዳትተዋቸው። ሞክረህ ካልተሳካ የታባቱ ገና መጀመሪያ ውድቀትን አሁን አይደለም የተማርከው፣ አሁን ባለህበት ታይም አይደለም። እዚህን ቪዲዮ ስታየው ከዚህ ቪዲዮ በፊት ራሱ ብዙ ጊዜ ውድቀትን አይተሃል። ከልጅነት ጀምሮ የተፈተንክ ልጅ ነው። ሰው ሁሉ የራሱ ፈተና ላይ የራሱ ስትራግል አለው። ትክክል። አንተም የራስህ ስትራግል አለ። አንተም በራስህ የተፈተንክበት ነገር አለ። ለሁሉም ሰው የራሱ ፈተና ከባድ ነውና አንተም ተፈተነህ ሊሆን ይችላል። አንተም ከብዶ ሊሆን ይችላል። አንተና እኔ እናውቃለን የሁለታችንን ስቃይ። ብቻችንን ተደብቀን ያለቀስንበት ቀን፣ ብቻችንን የሳቅንበት ቀን ትስላለች እዚች አልጋ። አንተም እኔም ብዙ ጊዜ አብረን አልቅሰናል። እዚች አንሶላ ውስጥ ገብተን እዚች ብርድ ልብስ ውስጥ ተደብቀን አልቅሰናል። ተደብቀን ስቀናል። ብዙ ነገር ሁሉ ጥረት ዋጋ ሊከፍልህ ይገባል። ይከፍልሃልም ብዬ አምናለሁ። ፈጣሪ አለ፣ እናትህ አለች ድንግል ማርያም አዛኝቷ። እስካሁን ተጣልተውችህንና መቼም አትተውህም። ከእሱ አትራቅ አደራ። እና አምናለሁ። ብዙ ሮሮ አያስፈልግም። ኪፕ ኢት አፕ። ከዛ በኋላ ቀጣይ 3 አመት በኋላ የምታስባቸውን ደግሞ ያኔ የሆነ ጊዜ ደግሞ ሌላ ቪዲዮ ይኖረናል። በሌላ ቪዲዮ እንገናኛለን። ይመች። ያው ነው ሄኖስ ነኝ። እስኪ ዩሲ
ብቻ ይመሽ። ፒስ አውት ነው።